ሰላም እንዴት አላችሁ? የቻናሌ ቤተሰቦች ለአካውንታንቶች እና ለኦዲተሮች በጣም ወሳኝ የሆነ መረጃ ይዤ መጥቻለሁ። ብዙዎቻችሁ ከሀገር ውጭ ባሉ ትልልቅ ድርጅቶች ውስጥ እንዴት ማመልከት እንችላለን? ቋንቋ ችሎታስ አስገዳጅ ነው ወይ ብላችሁ ጠይቃችሁ። በዓለም ላይ ካሉት 4 ግዙፍ ድርጅቶች አንዱ የሆነውን PwC ሚድል ኢስት ካሬጅስ ድረገጽ እንዴት ትክክለኛውን የስራ መደብ መፈለግ እና አካውንት መክፈት እንደምትችሉ በተግባር አሳያችኋለሁ። PwC ሚድል ኢስት ካሪየርስ ድረገጽ ለምን እንመርጠዋለን የሚለውን በመካከለኛው ምስራቅ እና በሌሎች ሀገራት በሺዎች የሚቆጠሩ ኦዲተሮችን እና አካውንታንቶችን ስለሚቀጥሩ ነው። ቋንቋን በተመለከተ መሰረታዊ እና የስራ መግባቢያ ካላችሁ የእናንተ የሙያ ብቃት ቴክኒካል ስኪል ትልቁን ቦታ ይይዛል እና በዚህ ዘርፍ ያላችሁ ልምድ ዋጋ ስለሚሰጠው ያው ቋንቋ ደግሞ በተወሰነ መልኩ አስፈላጊ ነው። ራሳችሁን መግለጽ እና ስትሰሩበት የነበረውን የኤንቫይሮንመንት ሁኔታዎች በሙሉ መግለጽ በመጠኑ ስለሚጠበቅባችሁ ነው። አሁን ጉግል ላይ ሄደን እንዴት እንደምንፈልግ እናያለን። PwC ሚድል ኢስት ካሪየርስ ብለን ሰርች አረግን። እቺ ዌብሳይት መታልናለች። እሷን በቃ አድርገን እንከፍታለን። ይሄ ትክክለኛው ዌብሳይት ነው። የሚያሳስቱ ዌብሳይቶች ድረገጾች ስላሉ እዛ ጋር ጥንቃቄ ማድረግ ይጠበቅባቸዋል። የትክክለኛው ዌብሳይት ነው። ምንም አይነት ክፍያ አይጠይቅም። እንግዲህ ዛሬ ያው እየተነጋገርነው ልምድ ያለን ኦዲተሮች ወይም አካውንታንቶች እንዴት አፕላይ እንደምናደርግ ነው። ይህን ስንፈልግ ኤክስፒሪየንስ ላይ ያለው ነው የምንፈልገው። ግራጁዌት የኢንትሪ ፕሮግራም ሲላል እኛ ግን የፈለግነው ኤክስፒሪየንስ ሃየር ሮልስ የሚለውን እንዲህ እንከፍትና በሚጠይቀን መሰረት ፎርሙን ለመሙላት እንሞክራለን። አሁን እየከፈተ ነው። እንዲከፍቶልናል። ዘጋ ታች ያለን ስንሄድ ዲስከቨር ዩር ኒው ካሪየርስ የሚለውን ነው የምንከፍተው። እንዲህ ስንከፍት አያችሁ አይደል እንዴት እንደከፈተልን። ጆብ ታይትል አለ፣ ሎኬሽን አለ፣ ላይን ኦፍ ሰርቪስ፣ ስፔሻሊዝም እና ግሬድ። አሁን እዚህ ውስጥ ምን አይነት ሎኬሽኑን ወሳኝ ነው፣ የምንፈልገውን አገር የምንመርጥበት ነው። ለምሳሌ ዛሬ ኦዲተሮች ብናመለክት አሹራንስ የሚለው ጋር ነው አፕላይ ማድረግ ያለብን። አገር ደግሞ ኮመን ስለሆኑ ዱባይን መረጥን። እንዲህ እንከፍተዋለን። እዚህ ጋር አሁን ከፍቶልናል። ምንድነው እዚህ ጋር ስለ ካምፓኒያቸው አባውት አስ በደንብ ይገልጻል። ላይን ኦፍ ሰርቪስ ኦቨርቪው ስለሚሰጡ ሰርቪስ የተለያዩ ስለ ካምፓኒው እና ከእናንተ የሚጠበቀው ነገር በዚህ መልኩ ተዘጋጅተው ጽፈውታል። እናንተ አንብባችሁ ከእናንተ ጋር የሚሄደውን የስራ ልምድና የትምህርት ዝግጅት መርጣችሁ አፕላይ ታደርጋላችሁ። ይሄ ካልሆናችሁ ደግሞ ሌላ መርጣችሁ ማድረግ ትችላላችሁ። ለጊዜው ይሄን መረጠን አፕላይ ነው የሚለውን ስንነካው ሌላው እንደሆነ የሚከፍትልን። ይሄ ከሌላው በጥንቃቄ የምናየው ጉዳይ ነው። ምክንያቱም ሲቪያችን የምናያይዝበት ቦታ ስለሆነ ማለት ነው። ይህን ካነበባችሁ በኋላ ወደ ታች ብላችሁ አፕላይ ነው የሚለውን ለሁለተኛ ጊዜ ትነኩታላችሁ እና እዚህ ጋር ሲከፍትልን እዚህ ጋር ሲቪያችን ሊንክድን ላይ ሲቪያችን ካለ ቀጥታ ማገናኘት ነው። ካልሆነ ደግሞ ራሳችን ክሬት እናደርጋለን። ለPwC የሚሆን ሌላ ኢሜል ክሬት እናደርጋለን። ክሬት ካደረግን በኋላ እንደዚህ በሚጠይቀን ይሄ ፐርሰናል ዳታ የሚሞላበት ነው። እያንዳንዱን በጥንቃቄ ሙሉ ቀላል ነው። ብዙም ያወዛግብ ነገር የለውም። በዚህ መሰረት ከሞላችሁ በኋላ ሁሉ ነገራችሁን አፕላይ ብላችሁ ትጠይቃላችሁ ማለት ነው። እርግጠኛ ነኝ በትክክል ከመሞላችሁ ካሟላችሁ ሁሉን ነገር አክሴፕት አድርገው ይቀጥሯቸዋል ማለት ነው። ውድ የሙያ ባልደረቦቼ ዓለም አቀፍ እድሎችንን ለመጠቀም መሞከር መጀመር አለብን። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም እድል እየተመኘሁላችሁ፣ ዛሬ ገና ወደ ቻናል የመጣችሁ ካላችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮ ጠቃሚ ሆኖ ካገኛችሁ ደግሞ ለሚመለከተው ሰው ለጓደኞቻችሁ ሼር አድርጉላቸው፣ ላይክ አድርጉ። አመሰግናለሁ።